ዛሬ ቅዱስ ሚካኤል ያደረገውን ተአምር ልንገራችሁ። ይሄንን ቪዲዮ ግን ብዙ ኦርቶዶክሳውያን ጋር እንዲደርስ ሼር ኮፒ ሊንክ አድርጉልኝ። አንዲት ቅድስት አፎሜ የተባለች ቅድስት ሴት ነበረች። ሀገሯ ኪልቅያ ሲሆን ባለቤቷም አስተራኒቆስ ይባላል። እርሷም በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግል የኖረች ደገኛ ሴት ናት። በየወሩ በ29 በ21 በ12 መታሰቢያ እያደረጉ ነዳያንንም ይጎበኙ ነበር። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋት እንዳታስታጉል አሳሰባት። እርሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። ባሏ ካረፈ በኋላም ያዘዛትን መንፈሴ ሥራ ከወትሮ አስበልጣ መስራቱን ቀጠለች። ዕለት ዕለትም እየመጸወተች በጾም በጸሎት ተወስናም ትኖር ነበር። ሰይጣንም ለምቀኝነት አያርፍምና ደግ መነኩሴ መስሎ ቤቷ መጥቶ ቅድስት አፎሚያን አትጹሚ፣ አትጸልይ፣ ምጽዋትም አትስጭ እያለ ይመክራት ነበር። ቅድስት አፎሚያም አባ ቆበ መልካም ነበር፣ ንግግር ግን ምን ነው ክፉ ሆነብኝ ብላ ሰይጣንን ጠየቀችው። ሰይጣንም ማንነቱን ቀይሮ ሊያንቃት ቢሞክር የቅዱስ ሚካኤልን ስም ጠርታ ልትድን ችላለች። በድጋሚ ሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሰይጣን ብርሃናዊ መልአክ መስሎ መጥቶ ፈተናት። ቅድስት አፎሚያም የእግዚአብሔር መልአክ ከሆንክ የመስቀል ምልክት የታለ ብላ ጠየቀችው። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ በጠየቀችው ጊዜ ወደ ትክክለኛ ሰይጣናዊ ማንነቱ ተለውጦ ጨለማ ለብሶ እየዛት አነቃት። እናታችንም ቅዱስ ሚካኤል ድረስልኝ እያለች በጠራችው ጊዜ መልአኩ ፈጥኖ በመድረስ ከሰይጣን እጅ አድኗል።